እንዴ አልጨረስኩም። ሰላም ውዴ ዩቲዩብ ቤተሰቦቻችን ሰላም ብያለሁ። እንዴት ናችሁ? እኛ ደህና ነን በጣም እግዚአብሔር ይመስገን። እናንተ እንዴት ናችሁልን? አለን። ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ምን መሰላችሁ? አሁን በቃ ስሩ ይመጣል ወጣ ብሏል። ደግሞ በቃ ዝም ብዬ ሀሳብ መጣልኝና ከዛ ምን አሰብኩ መሰላችሁ? ለምን ሂዩማን ሄር አገዛልኝም በቃ ጸጉርሽ የተበጣጠሰ ነው ምናምን እያለኝ ነበርና ለምን ሂዩማን ሄር አትገዛልኝም ብዬ በቃ ጓላለሁ። በቃ ካልገዛልኝ በቃ አንተ እንደ ባል ፍላጎቴን እያሟላህ አይደለም ምናምን ብዬ ማለት ነው። የምር በቃ በጣም የሆነ እንትን አደርገዋለሁና እስቲ አብረን እኔ እየመጣን ድምጽ ሰምቻለሁኝ። ከዛ በቃ አብረን ምን እንደሚለኝ በቃ የምር ምን እንደሚለኝ መጣ መሰለኝ። አስሩ እሺ እንዴና አለን ሰላም ነው ታናክ ትንሽ ትራስችኝሽ እንዴናክ ሰላም እንዴናክ የሆነ ነገር ምን ፈልገሽ ነው? ምን ፈልጋለሁ ዛሬ ከተባገሽ የተጠጋው ታውቃለህ እንዴ? እኔ አንተ ጠግቼ አላውቅም። ተንበላ እኮ ቆይ እንበላለን። እሺ ሮኛ ነው እናሽ ደግሞ በጣም የተከመኝ ሰላም አላልከኝም እኮ ዝም ብሎ ሰው ሲርበው እና ሲደክሙ እንዴት ነው እንደሚያደርግ? እንደሱ ነው። ምን ትናታቅም ደግሞ ደህና ነህ? ውሎ እንዴት ነው? እንደዛ አለክ በሰላም ምን አሰብኩ ዛሬ አሁን ጸጉርሽ የተበጣጠሰ ምናምን አላልከኝም? ስማ ብያለሁ አላልክም እኮ በእናትህ በጣም አረኝ እንትን ለምን ምንም ቅባት ምናምን አይደለም። በቃ አየሁ ሂዩማን ሄር ግዛልኝ ሂዩማን ሄር ግዛልኝ ማለት ምን ችግር አለው? እንዴ ምን ሆነሽ ነበር? የምርሽ ነው እንዴ? የቀለሽ ብገዛልሽ አሁን የምር ቢኖርሽ እዚህ ጋር ታረጊዋለሽ። ምን ችግር አለው እንዴ? ሂዩማን ምን ችግር አለው? ሂዩማን ሄር እኮ ችግር የለውም። ኖርማል ጸጉሬን ለማሳረፍ እኮ ነው። ጸጉሬን ትንሽ ያርፍና ከዛ ደግሞ እንትን እንዳለ አሁን ሁሌ በቃ የሆነ እንትን ስለው ተበጣጠሰብኝ። አንተ ራሱ እያልከኛ ጸጉርሽ ተበጣጠሰ ምናምን እያልክ እየቀረስ ያለማ እንዴ ለምን በዚህ ይቀለዳል? አገዛልኝ እስኪ ማርያምን አገዛልኝ እንዴ? ማን የመከረሽ በመድኃኒዓለም? ኧረ ይደብራል። እግዚአብሔር አሁን ሰው ጋር ነው እየወልሸልሽ አይ አይደለም ከምን አይነት ሰው ጋር እንደዚህ ጭራሽ ማኔር ብረሽኝ አታውቂም። ጭራሽ እንደዚህ በስማምን ሰዎች ጋር የምጠላውን ነገር አንቺ ጋር ምን ችግር አለው? እኔ እኮ ጸጉሬን ለማሳረፍ ነው እንጂ እኮ ለመጥፎ ነገር እኮ አይደለም እንዴ ነው። አገዛልኝ ዞርባይ አትቀልጂ ና አትሄድ አገዛልኝ ሂዩማን ሄር ነው እንዴ? ስንቴ ነው የምናገር? አያስቅም የምር እንደዚህ ካያልከኝ በቃ ምን ባልናታል እንዴ? እና ጭራሽ እንዴ ጭራሽ በሂዩማን ሄር ባልነቴን እንዴ? እና ታዲያ እኔ ፍላጎቴን እንደዚህ አድርግልኝ ስለታለ ካላደረክም እንዴ? ትንሽ እኮ ነው እስከ 100,000 ቢሆን ነው በቃ እንዴት ቀልድ ምን ችግር አለ? አያስቅም። ከገዛልኝ ግዛልኝ ካልገዛልኝ ምን ነው ዛሬ ግን የሆነ ነገር አለ እንዴ? ምን አገልሻለሁ? ግዛልኝ እኔ ያልኩህ እኮ አሁን ምን የሆነ ነገር አለ ምናምን ትኛለህ እንዴ? ግዛልኝ አገዛልኝም ስንት ነው ነገርኩህ? አንድ እስከ 100 ቢሆን እስኪ እንዴ 100,000 ቁጥር 100,000 100,000 አዎ እስከ 100,000 ቢሆን ነው አሪፍ። እንደዛ ነው እንዴ? ታውቂያለሽ እንዴ? እኛን አቅም ታውቂያለሽ እንዴ? አይ አቅም ምናምን አይደለም። ለምን ተበድረም ሆነ እቁብ ገብተህ ለምን አገዛልኝ? አያስቅ
ለሂውማን ሄር ተበድሬ? አዎ ምን ችግር አለው? ለዛው 100,000 ይልሽ ነው። እንደዛ አይነት ቀልድ ነው የመቸኝም። ኧረ እኔ የይሽኝ እየደከምኩ ስገባ እንደዛ አይነት ነገር ነው እንዴ? ቢያንስ እንኳን እራት አልበላም እንዴ? እራት ምናምን ትላለህ እንዴ? ታዲያ መጀመሪያ ብጠይቅም ችግር አለው? እራትማ ትበላለህ። ምን ሁሌ እንደበላ አይደል እንዴ? እራት ሁሌ እንደበላ እኔ ሂውማን ግዛልኝ ስለ አንተ ጭራሽ ትላለህ እንዴ? ፈተና የምሬን ነው። ትራንስፈር አድርግልኝ እገዛለሁ። እንዴ አካውንት የገዛት ነበር ነው ያለ ሲጀመር። እኔ ምን አውቃለሁ? እኔ አካውንትን አይቼዋለሁ። እንዴ አንተ ወስደህ ቼክ አድርግ። አንቺ ግን ከመቼ ወዲህ ነው እንደዚህ አይነት ሰው? አይደለም እንዴ ለምን አትገዛልኝም እንዴ? እንዴ በጣም እየቀለድሽ አይደለም። እኔ ቁም ነገር ነው። ሰው ቁም ነገር እያወራ እንዴት ነው እየቀለድሽ ምናምን? እንደዚህ ደክሞ ሲመጣ በቃ እንደዚህ ነው የምትቀበይ? ኦሆ ይሄን ነገር እኮ ተነጋገርን። እንዴት ነው የምትሄደው? ና እንዴ አልጨረስኩም። ተገኝተሻል። ዛሬ ተገኝተሻል። አሁን አንተ ለኔ አሁን አንቺ ብትገዛልኝ እንዴት ያለሽ ሲጀመር አይደለም። አሁን ለኔ እንደው ሂውማን ኬር ብትገዛልኝ ምን ችግር አለ? እንደው አስቢ፣ ቤተሰብ ፍረዱልኝ። ሂውማን ኬር ቢገዛልኝ ምን ችግር አለ? ነው ይሆነኛል። ችግር የለውም። ችግር የለውም። ይሆነኛል። እነሱ ሶስት ይፍረዱ። ይሆነኛል። እንዴ ምን ችግር አለው? ኧረ በስመ አብ። ለማንኛውም ፍራንክ ተገኝተሻል። ያው እኔ ብዙም አይመቸኝም፣ ግን ተገኝተሻል። የስ በሌላ ቪዲዮ ደግሞ ተመልሰን እንመጣለን። ሰላም ሁኑ። ቻው በላቸው። ቻው። ደህና ሁኑልን። ደህና ቆዩልን። ሰላም ያገናኘን።